ብዙዎቻችን ስለ ፍሪሲዮን የምናውቀው ትንሽ ነገር ነው። ይህም ገቢና ውስጥ ተቀምጠን በግራ በኩል በእግራችን የምንረግጠውና ማርሽ ለመቀየር የሚያገለግለን እቺን ነው የምናውቀው። ነገር ግን በዛሬ ቪዲዮ የተሻለ እውቀት ያስጨብጣችኋል ብዬ የማስበው ነገር ማለትም እንዴት ነው የሚሰራው፣ ፍሪሲዮን ፔዳሉን ስንረግጥ ምንድነው የሚፈጠረው የሚለውን እናያለን። በተጨማሪም እዚህ ፍሪሲዮን አካባቢ ሊፈጠሩ የሚችሉና ብዙ ጊዜ የሚገኙ ችግሮችን እናያለን። ለማታውቁኝ ዮርዳኖስ እባላለሁ፣ መካኒክ ነኝ። በዚህ ቻናል ከመኪና ጋር በተያያዘ አንዳንድ ኢንፎርሜሽኖችን ሼር አድርጋለሁ። ስለዚህ ይህን ቻናል መደገፍ ከፈለጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ ቤተሰብ ሁኑ። ወደ ዛሬ ቪዲዮ እንሂድ። በሞተሩና በካምቢዮ መካከል የሚፈጠረውን ከማየታችን በፊት መጀመሪያ ፔዳል ከመርገጣችን አንስቶ እስከ ካምቢዮ ድረስ ያለውን ሂደት እንዴት እንደሆነ እንመልከት። በመጀመሪያ የምናገኘው ፔዳል ነው። ከፔዳል በኋላ ደግሞ ክለች ማስተር ሲሊንደር የምንለውን ወይም ደግሞ ግፊት የሚፈጥርልን ሲሊንደር እናገኛለን ማለት ነው። ከሱ በላይ ደግሞ ይሄ ፕሮሰስ እንዲካሄድ የሚያግዘውን ዘይት የሚይዝልንን ሪዘርቨር ወይም ደግሞ ቋት እናገኛለን ማለት ነው። ስለዚህ ዘይቱ በክለች ማስተር ሲሊንደር አማካኝነት ተገፍቶ በመስመሮች ውስጥ ይገባል ማለት ነው። በመቀጠል የምናገኘው ደግሞ ካምቢዮ ጋር ታስሮ የምናገኘው ስሊፕ ሲሊንደር ይሆናል። ስሊፕ ሲሊንደር ከክለች ማስተር ሲሊንደሩ ያገኘውን የተገፋ ወይም ደግሞ ፕሬሸር ያለው ዘይት በመጠቀም እንዲሁም ደግሞ ሌላ ፕሬሸር በመጨመር ክለች ፎርኩን ይገፋል ማለት ነው። ስለዚህ ይሄ ፎርክ ደግሞ ሪሊዝ ቤሪንጉን በመግፋት ፕሬሸር ፕሌቱ ላይ እንዲለጠፍ ያደርጋል ማለት ነው። እስቲ አሁን ደግሞ በካምቢዮና በሞተሩ መካከል ምን እንደሚፈጠር እንመልከት። በካምቢዮና በሞተሩ መካከል ይህንን ፍሪሲዮን እንዲሰራ የሚያደርጉ ዋና ዋና 3 ኮምፖነንቶች አሉ። እነሱም ፍላይ ዊል ወይም ቮላኖ የምንለው፣ ክለች ዲስክ ወይም ደግሞ ፍሪሲዮን ሸራ የምንለው እንዲሁም ደግሞ ፕሬሸር ፕሌት ወይም ፕላቶ የምንለው ናቸው። እነዚህ ዋና ዋና ኮምፖነንቶቹ ሲሆኑ በእነዚህ መካከል የሚፈጠረው ሂደት ነው ማርሽ እንድንቀይር የሚያደርገው ማለት ነው። ስለዚህ ቅድም እንዳየነው ከላይ ከፔዳል ተነስቶ የመጣው ግፊት በዘይት አማካኝነት እዚህ በክለች ፎርኩ አማካኝነት ፕሬሸር ፕሌቱ ላይ ካረፈ በኋላ የሚሄደውን ሂደት እንመልከት። እዚህ ፕሬሸር ፕሌቱ ላይ እንደምታዩት ዲያፍራም አለ ወይም ደግሞ መሀለኛውን ፓርት በምንጫንበት ጊዜ ዙሪያውን ያለው ፓርት ወደ ላይ ከፍ ይላል ማለት ነው። ስለዚህ በዚህ ጊዜ በፕሬሸር ፕሌቱና በቮላኖ ወይም ደግሞ ፍላይ ዊል መካከል የሚገኘው ዲስክ ጋፕ ወይም ደግሞ ስፔስ ያገኛል ወይም ደግሞ ተጭኖት የነበረው ፕሬሸር ፕሌት ይለቀዋል ማለት ነው። ስለዚህ በዚህ ጊዜ ማርሽ መቀየር እንችላለን ማለት ነው። ማርሽ መቀየር እንችላለን ማለት መኪናው እየሄደ ባለበት ጊዜ ዝም ብለን ማርሽ መቀየር አንችልም። ምክንያቱም የሞተሩ ዙርና የካምቢዮ ዙር መቋረጥ ይኖርበታል። ይህ የሚሆነው ለምንድነው? ከአንደኛው ጥርስ ወደ አንደኛው ጥርስ ስለምንቀይር በጥርሶቹ መካከል ላይ ክላሽ የማድረግ ወይም ደግሞ የመጋጨት ወይም የመፋፋቅ ጸባይ ይኖራል። ስለዚህ ይሄንን ለመከላከል ፍሪሲዮን የምንለው ፓርት ያገለግላል ማለት ነው። ከዚህ በተጨማሪ በዚህ ቪዲዮ መጀመሪያ ላይ እንዳልኳችሁ በፍሪሲዮን ሲስተም ላይ ብዙ ጊዜ የሚያጋጥሙ ችግሮችን እናያለን። አንደኛው ችግር የሚሆነው የፍሪሲዮን ኪት መበላሸት ነው ወይም ደግሞ በአገልግሎትም ምክንያት ይሆናል። ይቺ ኪት የምንላት ፓርት ትበላሻለች ወይም ደግሞ ብዙ ጊዜ ፍሪክሽን በዛ አካባቢ ላይ ስለሚኖር የማለቅ ወይም ደግሞ የመበላት ችግር ያጋጥማታል ማለት ነው። ስለዚህ ማለት ክለች ማስተር ሲሊንደሩ ውስጥ ያለችው ኪትም ልትሆን ትችላለች፣ እንዲሁም ደግሞ ስሊፕ ሲሊንደሩ ላይ ያለችዋም ኪት ልትሆን ትችላለች። ስለዚህ ሁለቱን በሚያልቁበት ጊዜ መቀየር ይኖርብናል ማለት ነው። ሌላኛው ችግር ደግሞ የክለች ዲስክ የምንለው ፓርት የማለቅ ችግር ነው። ይሄም ከአገልግሎት ብዛት የሚሆን ነው። ስለዚህ ይሄ ፍሪሲዮን ዲስክ የምንለው በሚያልቅበት ጊዜ በመቀየር ችግሩን እንፈታለን ማለት ነው። ሌላኛው ችግር ደግሞ የንፋስ ነው። ንፋስ ዘይት ውስጥ በሚቀላቀልበት ጊዜ ማርሽ ያለመግባት ጸባይ ያመጣል ማለት ነው። ስለዚህ ይህን ደግሞ ንፋሱን ከክለች ማስተር ሲሊንደሩ ወይም ደግሞ ከስሊፕ ሲሊንደር ውስጥ በማውጣት ችግሩን መፍታት እንችላለን ማለት ነው። እዚህ አካባቢ ያሉ ችግሮች እነዚህ ናቸው። ስለ ፍሪሲዮን ያለኝ መረጃ ይሄን ይመስላል። የተሻለ እውቀት አግኝታችሁበታል ብዬ አስባለሁ። በፍሪሲዮን ላይ የሚሆን በሌሎች መኪናን የተመለከቱ ጉዳዮች ላይ ያላችሁን ጥያቄ ወይም ደግሞ መርዳት የምትፈልጓቸው ነገሮች በጥያቄ መልክ ኮሜንት ላይ አስቀምጡልኝ። ኮሜንታችሁን አይቼ ቪዲዮ መሰራበት ይሆናል። እንዲሁም አስተያየታችሁን አስቀምጡልኝ። በሌላ እናንተን በሚጠቅም ቪዲዮ እንገናኛለን። እስከዛው ድረስ ባይ ባይ።